like ሀሳብ ማስተላለፊያ መንገድ ናቸው ብዬ ነው ማስበው። ሂፕሆፕም ዳንስሆልም ሁሉም ነገር ሀሳብን ይገልጽልሃልና መጀመሪያ የሀሳብ ነው የሚያስፈልገው ለአንድ አርቲስት። ስለዚህ ይሄን ጥሪ ትልክልኛል። ፖድካስት ይህንን ዝግጅት ዛሬ ይዞ ሲቀርብላችሁ ነገስታት የተባሉት እስካሁን እንደነገሱ የቆዩትን ራፐሮች ነው። ባይ ዘ ወይ አንድ ነገር መናገር እፈልጋለሁ እዚህ ጋር ልክ እነሱን ይህንን ሾው እንዲጋበዙ ስጠይቃቸው አንደኛ ጀማሪ በመሆኑ እንዲበረታታ፣ ሁለተኛ ደግሞ ለሚመጡ ሰዎች የሚጠቅም ስለሆነ ለመጪዎቻችን እንዲሳካ ስንል መተን እንሳተፋለን ስላሉ ለመጀመሪያ ጊዜ ሪስፔክት ሰጣለሁ፣ አመሰግናለሁ። ከዚህ በተረፈ እነሱ ምን እንደሚያደርጉ ወደፊት ምን እያደረጉ ነው፣ አሁንስ ምን እየተደረገ ነው፣ ኢንዱስትሪው ደግሞ እስካሁን ድረስ ወደ ትልልቅ ኢንዱስትሪ ላይ አልደረሰ። አንድ ሀገር ለምሳሌ ከ10 ስንት ፐርሰንት ይሰጠዋል ከአንድ አፍሪካ ሀገር ኢትዮጵያን? ይህንን ሁሉ እስቲ ከእነሱ ልምድ ከሁሉ ነገራቸውን እንስማ። እርስ በርስ እየተነጋገሩ ከአንዳችሁ ራሳችሁን አስተዋውቃችሁ ወደ ዝግጅቱ እንገባ። እሺ፣ እናመሰግናለን እዚህ እንግዳ አድርጋችሁ አክብራችሁ ለጠራችሁን። በነገስታት ስም እኔ አጼ ነገስታት እባላለሁ። እኔ ቀዳማዊ ነገስታት እባላለሁ። ለሚውዚክ ኢንዱስትሪው በእርግጥ ሁሉም የራሱን አስተዋጽኦ ማበርከት አለበት። እኛ አስተዋጽኦ ማበርከት የምንችልበት ደረጃ ደርሰናል ብለን ባናምንም ጀስት ሁሉም ራስን ዝቅ ማድረግም ራስን ከፍ ማድረግም በጣም ተገቢ አይደለም እና እንግዳ ስላደረጋችሁ እናመሰግናለን ከልብ። ዋናው አሁን የኢትዮጵያ ሙዚቃ ከእናንተ አስተያየት ከ10% ከአፍሪካ ከ10 ስንት ፐርሰንት ሰጥታላችሁ? ከአፍሪካ ከዛ ጀምረን እንደዛ የሆነበት ምክንያትም ብናብራራና ጨዋታውን ብንጀምረው እርስ በርሳችሁ ብትወያዩ ደስ ይለኛል። አንተ ትብስ። እሺ፣ በመጀመሪያ ደረጃ ኢትዮጵያ ውስጥ ሙዚቃ ኢንዱስትሪ ሆኗል ብዬ አላስብም። አሁን ላይ ኢንዱስትሪ የመሆን አቅሙ ገና ነው ብዬ ነው ማስበው አሁን ላይ እና ምክንያቱም በፈረንጆቹ ጭስ አልባው ኢንዱስትሪ ነው የሚባለው አርት ኢንዱስትሪ እና እኛ ጋር ኮፒራይትም እየተከበረ አይደለም። በሙዚቃ ሌጋል የሆነ ፔመንትም ስላለው ኢንዱስትሪ የሚባለው ደግሞ ብር ሲዘዋወርበት ምናምን ስለሆነ ኢንዱስትሪ ነው ብዬ ባላስብም አሁን ግን ወደዛ መስመር እየሄደ ነው እና ከ10 ሬት ባላረገው ደስ ይለኛል። ገና ድክ ድክ እያለ ያለ ህጻን ልጅ የሆነ እንትን አትሉም አትፈርድበትም እና ገና መስመሩ ላይ እየገባ ነው ብዬ ነው ማስበው። እኔ ከ10 ሬት ማድረግ ይከብደኛል። እኔም በበኩሌ ሬት ለማድረግ የሚበቃ ደረጃ ላይ ደርሰናል ብለን አላሰብንም፣ ወይ ማጣጣል ነው የሚሆንብን እና በምስራቅ አፍሪካ ደረጃ በጣም የተሻለ የሙዚቃ ኢንተርቴንመንት ኢንዱስትሪ ነው ያለው ኢትዮጵያ ላይ። በምስራቅ አፍሪካ በሚለው ደረጃ ቢይዘው አሪፍ ነው። ኬንያ እና ኢትዮጵያ አሪፍ እየተነቃነቁ ነው። ዘውጉን ብንለየው ደግሞ ለምሳሌ ሂፕሆፕ በአፍሪካ ደረጃ ምን ያህል ደርሷል ኢትዮጵያ ውስጥ ያለው ዳንስሆሉ፣ አፍሮቢቱ ምናምን ብንል ሬት ካደረግ ነው ባህል የኢትዮጵያ ሙዚቃ የባህል ዘርፉ በጣም አሪፍ እየሄደ ነው። በእኔ እምነት አሪፍ እየሄደ ነው። አሪፍ እየተነቃነቁም ነው። ሌላው ሂፕሆፕ ላይ ያው የሚታወቅ ነው። ብዙም ሂፕሆፕ አርቲስት የለም ጥቀሱ ቢባሉ ለመጥቀስ ትንሽ ነው ያለው። የወጣው ያልወጡ ብዙ አሉ። በየቤቱ ቤት ይቁጠረው። ግን ያው ምንም አይልም፣ ለክፉ አይሰጥም ብለን እናምናለን። ሬት ማድረግ ግን ይከብዳል። ሬት ማድረግ ይከብዳል። በጣም ተስማምቶኛል አስተያየቱ። ከዛ ደግሞ ምን ቢፈጠር ምን ቢደረግ በግል አስተያየታችሁ የምትሰጡት አስተያየት እንልካለን። አሁን ላይ ጥሩ አይነት መንገድ ላይ ነው ብዬ አስባለሁ። ሁሉም የራሱን ከለር ይዞ እየመጣ ነው። ሙዚቃም የሆነ በሶሻል ሚዲያውም ህብረተሰቡ እየገባው ነው ብዬ አስባለሁ። አሁን ላይ እንዴት መጠቀም እንዳለበት ስትሪም አደራረጉ አርቲስቱም ራሱን በደንብ እያስተዋወቀ ነው ብዬ አስባለሁ እና አሁን ላይ አሪፍ መስመር ላይ ነው ብዬ አስባለሁ። እንደዚህ ቢሆን ብዬ ማቀርበው ሀሳብ የለኝም። ይሄኛው መንገድ ግን በደንብ ይዘነው ከሄድን የሆነ 5 ዓመት በኋላ ጥሩ አይነት ነገር ይፈጠራል ብዬ አስባለሁ እኛ ሙዚቃ ኢንዱስትሪ ላይ። እኔ ማስበው ደግሞ ትክክል ነህ። በኢትዮጵያ ሙዚቃ ኢንዱስትሪ በደንብ እንዲያድግ ከሌሎቹም ሀገር ተሞክሮ ብንወስድ ለምሳሌ አሁን ከኢንተርናሽናል ሚዲያ ጋር ወይም ሪከርዲንግ ሌብል ጋር መስራት አፕሮች የማድረግ ነገር ቢጀመር ሁሉም የራሱ ፕሮ የሆነ ፕሮፌሽናል የሆነ ማናጀር ቢይዝ። ለዚህ ጥሩ ምሳሌ ሮፊ ነው። ሮፊ አሁን ኢንተርናሽናል ሚዲያውን ተቀላቅሏል። ኢንተርቴንመንቱን
በአፍሪካም ደረጃ አሉ ከሚባሉ ስመጥር አርቲስቶች ውስጥ የተቀላቀለ ነው። ኢቭን ሳውንድ ትራክ የፊልሞች ትልልቅ የዋካንዳን ጨምሮ ፊልሞች እየሰራ ነው ማጀቢያ እና እንደሱ ሌሎችም አርቲስቶች ኢንተርቴንመንቱን ለማሳደግ ከፈለጉ ኢንተርናሽናል ሪከርዲንግ ሌብሎች ጋር መቀላቀል ቢችሉ፣ ሁሉም ደግሞ የግል ማናጀር ቢኖረው፣ በግል መስራት እንዳለ ሆኖ ማናጀር ቢኖረው የተሻለ ሙዚቃው ያድጋል ብዬ በእኔ እምነት አስባለሁ። ከዛ በፊት ደግሞ ሁሉም እዛ ሪከርድ ሌብል ለመፈራረም ማናጀርም ለማግኘት ጥሩ ለየት ያለ ሙዚቃ ያስፈልጋል። መጀመሪያ ማኔጅመንት አፕሮች ለማድረግ ታለንትን ደግሞ ወጣ ያለ ነገር እኛ ሀገር ላይ ብዙ ነገር አልተሞከረም። ትንሽ ነገር ነው እየተሞከረ ያለው እና አርቲስቱ ራሱን አፕዴት አድርጎ አዲስ ነገር ማቅረብ እስከቻለ ድረስ ማኔጅመንትም የማግኘት እድሉ ከፍ ያለ ነው። ውጭ ሀገር ያሉ ሪከርድ ሌብሎችም ራሳቸውን አፕሮች የሚያደርጉላ እና መጀመሪያ ታለንትና አዲስ ያልተነካ ነገር አዲስ ካራክተር ይዞ ቢመጡ አሪፍ ነው ብዬ አስባለሁ። ያ ነው ኢንዱስትሪው የሚያሳድገው ብዬ አስባለሁ። እኔ አሁን እንደሚታየኝ ከሆነ ሀሳባችሁ ጥሩ ነው፣ ግን አንዳንድ ትልልቅ ደረጃ የደረሱ ሰዎች ኮላብ አድርገው ሲሰሩ ምናምን አናይም። ለምሳሌ የእናንተን ዝግጅት አንዴ መጥቻ አይቻለሁ። ብዙ ሰው ያሳተፈ ነው። ስቴጁ ዳንሰኛ ጀምሮ የነበረው ስቴጅ አይቻልም። ሌላው ለምንድን ነው እንደዚህ ማድረግ ያልቻለው? ምክንያቱ አሁን ለእኔ ሩቅ ነው። አሁን እናንተ የምትሉት ጋራ ይጋጭብኛል። እያደገ ነው እየመጣ ነው ከሚለው ነገር ጋር ለማለት ነው። በግለሰብ ደረጃ ከቆጠርን 50-50 መስጠት እንችላለን። እያሳደጉ ያሉ እየጣሩ ያሉ አሉ። በዛው ልክ ደግሞ ለመግደል የኢንዱስትሪውን ለመቅበር እስኪመስል ድረስ የተነቃነቁ ያሉ አሉ። ኮላብ ማድረግ ለተባለው ጥያቄ በጣም ወሳኝ ነገር ነው። አንዱ የአንዱን ኦዲየንስ ሼር መደራረግ በውጭው ዓለም የተለመደ ነው እና እኛ በስራችን እያንዳንዱ ስራ ላይ ኢቭን ባለፈው የለቀቅነው ግማሽ አልበም ላይ ፊቸሪንግ አለ። አሁንም እየሰራን ያለነው ስራ ላይም እንደዚሁ ፊቸሪንጎች እናካታለን። አብሮ በመስራት በመጣመር በመደመር እናምናለን በኢንዱስትሪው ላይ ማለት ነው። ነገር ግን አብዛኛው አርቲስት ይህን እያላደረገ ያለበት ምክንያት ሲመስለኝ ከቅርበት ከማውቃቸው አርቲስቶችም የተረዳሁት ሶሎ አርቲስት መሆንን የሚመርጡበት ዋነኛው ምክንያት አብሮ ለመራመድ የሚመች ሰው ሲዩት የሚያደርግ ሰው ማጣት ነው። የብዙ ሰውም ችግር ነው አብሮት የሚሄደውን ሰው ማግኘት መቻል። በፕሮዲሰር ደረጃ ቢት ፕሮዲሰር ደረጃ አብሮት የሚሄድ ፕሮዲሰርን እያንዳንዱ አርቲስት ይመርጣል። እከሌ ለእኔ ቢሰራልኝ አሪፍ ስራ ይሰራልኛል ብሎ ያስባል። አርቲስት ጋር ግን አብሮ ለመስራት ሲታሰብ ወይ አርቲስቱ አብዛኛው አርቲስት በሚባል ደረጃ ኢጎ ወይም ራስን መኮፈስ እኔ ትልቅ ነኝ ካንተ የሚል ነገር አለ። ሌላው ደግሞ አብሮ ለሚሄድ እርምጃ ሲጀመር እኩል መሄድ አይቻልም። እኩል መሄድ አለመቻል ማለት በጣም ከባድ ነገር ነው። ወይ አንደኛው ይቀድምና አንደኛውን ይጎትታል፣ ወይ አንደኛው ደግሞ አንደኛው ላይ የማይደርስበት ይመስለውና ወደኋላ ይቀራል፣ ወይ ተስፋ ይቆርጣል ማለት ነው። ሶ አብሮ መስራት ጥሩ ሆኖ ሳለ አብሮ ላይ ለመስራት ግን የኢትዮጵያ የእሳቤው ኢንዱስትሪ ውስጥ ያለ ሰው አርቲስት ወይ አርቲስቱ እሳቤው ትንሽ አዳጋች ነው፣ ከባድ ነው በእኔ እምነት እንጂ ኮላብ ማድረግን የመሰለ ግዴታ ነው ያለ አንድ እጅ ብቻውን አይጨብጭብም። ግን እኔ እንደሚመስለኝ እኛ ሀገር ላይ አሁን ሙዚቃን እንደ ጀንራ በደንብ ብዙ ሰው ያዙን ገብቷል። አንድ ሰው አልበሙን ብታየው የሆነ ፍትፍት ነው ይመስል ሁሉም ነገር ያለበት እና አንዱ አርቲስት ከአንዱ ጋር ኮላብ ለማድረግ የሆነ ጀንራ ዘውግ የለምና ያም ነው ብዬ አስባለሁ። ምክንያቱም እኛ እንደውም በእኛ ጀኔሬሽን ብዙ ሰው ኮላብ እያደረገ ነው ብዬ አስባለሁ። አሁን ሮፍናንም ብታይ ዮሐና እና ካስማሳ ምናምን ጥሩ አይነት ኮላቦሬሽን እየተፈጠረ ነው እና ግን እነሱ የጠራው ልክ እንዳለ ጀነራል አላቸው ምን እየሰሩ የትኛው መስመር ላይ እንዳሉ ያውቁታል። እና የቀሩት አርቲስቶች ማጆሪቲው ሁሉንም ነው የሚሞካከሩት እና ከማን ጋር ኮላብ ለማድረግ እንዳለበት ግራ ይገባል። እና ለእኔ ኮላብ አንደኛ ችግሩ እሱ ነው ብዬ አስባለሁ። እና ለዛ ነው ብዬ ነው አስባለሁ። ቬሪ ቢግ ፖይንት፣ ትልቅ ፖይንት። ሌላ ምን አላችሁ ከገጠማችሁ ነገሮች? ከሚያሳዝኑ ከሚያስደስቁ ከሚሉ አንዳንድ ነገር ብትነግሩ ገጠመኞች በስራችሁ ላይ። የኛት በገጠመኝ የተሞላ ነው። ከየትኛው ይጀምር? የተገናኘ ነው በገጠመኝ ሁሉም ነገር እኛ ህይወት ላይ በጣም የምታስታውሰው ካለ እስቲ? በህይወታችን ገጠመኝ የተሞላ ነው። ከመብዛቱ የተነሳ የዴይ ቱ ዴይ ላይፋችን ላይ ገጠመኝ ከመብዛቱ የተነሳ እንደ ገጠመኝ ማውራት ራሱ ትተናል። ኖርማል ሆኗል። ብዙ ገጠመኝ ከመኖር የተነሳ የህይወት
አንዱ አካል ነው ገጠመኝ ራሱ እና ብዙ ገጠመኝ ነው ብዬ ላስበው የምችል የለም። በጣም ሁሉም ገጠመኝ ደጋግመነዋል። ብዙ ኢንተርቪው ላይ በጣም ደጋግመናቸዋል። አሁን በማውራቱን ረስተነዋል። እንደዛ ብቻ ሲሆን የሚያስደስት የሚያስቅ የሚያሳዝን ምናምን ተብሎ ይከፈላል። በእርግጥ ግን ማረሳቸው ገጠመኞች ይኖራሉ። ለምሳሌ ዲዛስተር በጣም የሚያሳዝነኝ ግን ለበጎ ነው ብለን ያለፍነው ገጠመኝ አለ በህይወታችን። በተለይ የዛሬ 3 ዓመት አልበም የጠፋው ጊዜ በቃ መቼ ማረሳው ገጠመኝ ብዙ የሚያስቁ በየዕለት ዕለት ህይወታችን ላይ የሙዚቃ ኢንዱስትሪ ህይወታችን ላይ ያጋጠመን ብዙ አለ። ከሰው ጋር ግንኙነታችን ላይ፣ በግል ህይወታችን፣ ስቱዲዮ ውስጥ ባለው ላይፍ ስታይል ላይ የተፈጠሩ ብዙ ገጠመኞች አሉ። ግን ማንረሳው እኔ በተለይ በበኩሌ ማረሳው ለበጎ ነው ብለን የተቀበልነው አንድ ገጠመኝ የዛሬ 3-4 ዓመት በፊት የጠፋብን አልበም ነውና ተናግረናል። ሌላ ሚዲያ ላይ የዛሬ 4 ዓመት አይደል ካልተሳሳት 4 ዓመት አካባቢ የመጀመሪያ ስራችንን ከህዝብ ጋር ያስተዋወቀንን አባይ ማዶ የሚለውን ስራ በሰራን ሰሞን ቢያንስ በ3 ወር በ4 ወር ልዩነት አልበም ለመልቀቅ ዝግጁ ሆነን ነበርና ወደ 30 ስራ የሚጠጋ ሰርተን ብዙ አርቲስቶችን አሳትፈን ብዙ ሪሰርች ሰርተን ባህልን በተለይ በጣም ባህል ላይ በጣም ሰርተን የሰራነው 30 ስራ ነበር እና እሱ መጥፋቱ ጠፋ በራሳችንም ድክመት ሊሆን ይችላል። የተፈጠሩ ብዙ ነገሮች ነበሩና የአልበም ባካፑንም ጨምሮ 2 ፍላሽ አንድ አርቲስት ምናምን ብዙ ነገር አድርጎ ፍላሽ ጠፍቶ ምናምን በጥንቃቄ ጉድለትም ሊሆን ይችላል። ራሳችንን ነው መቼስ የምንወቅሰው ተጠያቂ የምናደርገውና እሱ መቼም ማድረሰው 30 ስራ የሚያክል ስራ ጠፍቶብን ከዛ ከሚዲያው ርቀን ለሆነ አመት ያክል ራሳችንን አርመሞ ውስጥ በጥሞና ጊዜ እንድናሳልፍ ያደረገን መቼም ማረሳው ገጠመኝ ማስተማሪያም የሆነ ለኛ ህይወት ትልቁ ገጠመኝ በእኔ በኩል እሱ ትልቁ ገጠመኝ በእኔ በኩል እሱ ነው። ስለዚህ አሁን እናንተ ያን ሁሉ ታግላችሁ እስካሁን እዛ ላይ ናችሁ። ወጣቶቹ ከእናንተ ስር ያሉት ተስፋ እንዳይቆርጡ በጣም የሚያግዝ ነገር ነው እየነገራችሁን ያላችሁት እና አንድ ትልቅ ፖይንት ተናግረሃል። ቅድም ደግሞ የባህል ስራ እንደምናስበው ወደ ታች አይደለም። የባህል ስራ ትልቅ ደረጃ ላይ እየደረሰ ነው ብለሃል እና ይህንን የባህል ስራ የሚያስኬደው በመንግስት በኩል ነው በግለሰቦቹ በኩል ነው ወይስ ሂፓፑ ምኑም እንዲህ ዳንሱ ለምንድን ነው ወደ ታች የሆነበት? እነዚህ ነገሮች እስቲ እንደው ሚስጥር እንዳይሆኑብን ብታረጉልን። ማለት ግልጽ ጥያቄ አባባሉ አሁን ለምሳሌ ሂፓፕ እና እንትን ወደ ሌላ ዓለም ላይ በስፋት አልሄደም። እዚህ ሀገር ያለ ስራዎች የባህል ስራ የኢትዮጵያ የባህል ስራ ብቻ ነው የትም ዓለም ላይ ትልቅ ደረጃ ደረሰ ያለው እና እውነቱም ነው እዛ ላይ ሲናገር። ሌሎቹ ስራ የደከሙበት ሪዝን ምንድን ነው? የእኛ አቅም ማጣት ነው? የመንግስት አለመሳተፍ ነው ወይስ ዘመናዊ የሚባሉ ስራዎች እንደ ሂፓፕ ዳንስ ምናምን የምትላቸው ነገሮች አሁን መነሳት አልቻሉም? እንደውም አሁን ላይ እኮ በጣም አሪፍ እየተሰሙ ያሉት እነሱ ናቸው እና እንደ ባህል ስናየው ደግሞ የኛ ማጆሪቲው ኢትዮጵያ ሲባል የተወሰነው ነው ከተማ ላይ ያለው እንጂ ከባህል ጋር አጣምረህ ስትሰራው ሰፊው ማህበረሰብ ሪሌት የሚያደርገው እሱን ስለሆነ ሂፓፕ አርቲስቱም ዳንስ አርቲስቱም ከባህል ጋር አድርጎ ሲሰራው የመሰማት ቻንሱ ሰፊ ነው እና አሁን ላይ ያ ነገር እየተደረገ ስለሆነ እንደውም ትንሽ እየተሰማ ነው ብዬ አስባለሁ። በፊት ላይ ሂፓፑም ዳንሱም ሰው ጋር ያለው አመለካከት እንደዛ አልነበረም። ሂፓፕ ሲባል የድሩዬ የሆነ አላግባብ የሆኑ ነገሮች የሚወራበት አይነት ጀነራ ነበርና አሁን ላይ ጥሩ ነው ብዬ አስባለሁ። እስከዛሬ ያልተሰማውም ከባህል ጋር አዋደው ስላልተሰራ ነው ብዬ ነው አስባለሁ። እና ባህሌ ነው ብሎ አለማወቅ ወይ ደግሞ ከዘርፉን ከአገር በቀል ጥበብ እውቀት ጋር ማጣመር አለመቻል። አሁን ለምሳሌ እንደዚህ ስል ሬጌን ብንወስድ ሬጌውን የሬጌ ወይ ደብ የሚባለው ሙዚቃ ስልት ጃማይካ ላይ በብዛት አሁን ለምሳሌ ባህል ነው። ዳንሱ ሊሆን ሀገር ላይ ባህል ነው። አፍሮቢት አሜፒያኖ ምናምን እንደምንለው አፍሮቢት የሆነ ሀገር አፍሪካ ውስጥ ባህል ነው። ባህል ነው ብሎ አለመቀበል መቻል። ዳንሱን ላቲን ብንሄድ አሁን ባህል ነው ብሎን አለመቀበል መቻል ነው። የነሱ አሁን ዓለም አቀፍ ሆኖ እንደዚህ ደረጃ እስኪሰማ ቋንቋው ባይገባንም እንኳን እስከ መሰማት ደርሷል። ግን እነሱ ባህላቸውን እያስተዋወቁ ነው። በቪዲዮ ክሊፕ ሊሆን ይችላል፣ በፊልም እንደሚያስተዋውቁት በሙዚቃ ያስተዋውቃሉ። እኛ ሀገር ላይ ያሉት ግን ባህሌ ነው ብሎ አለማመን፣ የነሱ ተጽዕኖ አድሮብን የነሱን ማድረግ። እነሱ ዳንሶል ሲሰሩ ዳንሶል አሪፍ ነው፣
ሰው ይወደዋል ምናምን ብሎ በማመን ዳንሶል መስራት ሂፕሆፕ ልክ የሰው ያደረገው ትክክል መስሎ ስለሚታየን ሰው ያደረገውን መድገም ይህ የባህልን ራሳችን እንዳናቅ የሚያደርገን ነው እና አብዛኛውም ሰው ኢትዮጵያ ላይ የሚያየው ድክመት ሁሉም በሚባል ደረጃ ሳይሆን ወይ እኛ አዋቂ ሆነን ሳይሆን እንደዚህ የምናገረው የታየኝ በኔ እምነት በኔ ፐርስፔክቲቭ የራስን ባህል ነው ብሎ አለመቀበል መቻል ይመስለኛል። ኦዲየንስ ላይ ደግሞ ሮፍናን መሰለኝ የተናገረው ኢንተርቪው ላይ ራሳችን አርቲስት ላይ ኢንቨስት ማድረግ አለብን። የራሳችን ኦዲየንስ ነው ኢንተርናሽናል ደረጃ የሚገፋንና ኦዲየንሱ አምኖበት የገፋውን ያወጣውን አርቲስት ነው ኢንተርናሽናል አርቲስቱ የሚቀበለውና ባህሉ የሚሰራውን አርቲስት ባህሉን ሪፕሬዘንት የሚያደርገውን አርቲስት ፑሽ ባደረግነው የሆነ ሰፖርት ባደረግነው ቁጥር ኢንተርናሽናል የመውጣት ቻንሱ ሰፊ ይሆናልና ኦዲየንስ ጋር ያለው ችግር እሱ ነው ብዬ አስባለሁ። ትክክለኛውን የሆነ ባህል የሚያንጸባርቀውን አርቲስት ሰፖርት ቢደረግ ኢንተርናሽናል ላይ ብዙ አይነት የኢትዮጵያ ባህሎች የመታየት ቻንሳቸው ሰፊ ነው ብዬ አስባለሁ። አቀናባሪዎች እዚህ ሀገር ብዙ አሉ። እናንተ እንደምትፈልጓቸው እንደልባቸው ያሰሯቸው በጣም አለ ማለት በየቤቱ በጣም ብዙ ታለንትድ የሆኑ ፕሮዲውሰሮች ነው ያሉት። ያው አርቲስቱ ፈልጉ ዲጋርጉ የነሱ ታለንት የማውጣት ጉዳይ ነው እንጂ ሁሉም በየቤቱ እኛ በተለይ ብዙ የምናውቃቸው ፕሮዲውሰሮች አሉ። ዲኤም የሚያደርጉልን የሚልኩልንም አርቲስቶች አሉና በጣም ብዙ አቀናባሪ ነው ያለው አሁን ላይ በጣም ከሚባለው በላይ በየቤቱ ቤት ይቁጠረው። ቅድም ብለንዋል። ቤት ይቁጠረው። ቤት ያፈራው በየቤቱ ያለ አርቲስት በጣም ብዙ አለ። በየኪነ ጥበብ ማህበሩ ድምፃውያን ብዙ አሉ። ፕሮዲሰርም በተለይ በጣም ብዙ አለ። እኛንም ያወሩናል። ጊዜው ሲደርስ ያው ነገስታት ላይ መመዝገብ የምንጀምርበት ጊዜ አለ። የነገስታት አባልነት የምንጠይቅበት ጊዜ አለ ፕሮዲሰሮችን። እስከዛ ድረስ ያው እስካሁን ዲኤም ያደረጋችሁልን በውስጥ መስመር ያወራችሁንም በትዕግስት ጠብቁን። በጣም ብዙ ፕሮዲሰር አለ። እጥረት አለ ብዬ አላስብም። ከአርቲስቱ ፈቃደኛ ሆኖ ከነሱ ጋር ኮላብ የማድረግ ችግር ፕሮዲሰሩም ደግሞ በዙሪያ ያለውን ሰው ብቻ ነው የሚያሰራው በብዛትና አዲስ ነገር ዲግ የማድረግ ጉዳይ ነው። አርቲስቱ አዲስ ነገር ከፈለገ በዚህ ዮሐናን በጣም አደንቀዋል። ዮሐና በጣም ከተለያዩ አዳዲስ ፕሮዲሰሮች ጋር እየሰራ እነሱንም ፑሽ ያደርጋቸዋልና አርቲስቱ ነው የሚያወጣቸው። ሰው አብዛኛው ጊዜ እኛ ሀገር አርቲስት ሆይ የተባለለትን ፕሮዲሰር ጋር ነው የሚሄደው። እንትን አሪፍ ነው በቲፎዞ ስለሆነ የሚሄደው። አዳዲስ ራሳችን ፈልገን ብናገኝ አዳዲስ አቀናባሪዎች አሪፍ ነው ብዬ አስባለሁ። በየቤቱ በጣም ብዙ ታለንትድ አርቲስቶች አሉ። ስለዚህ በእናንተ አንደርግራውንድ እንትኖች እንዳሉ ትንሽ ሰምቻለሁ። ብዙ አቀናባሪ እንዳላችሁ እሱንም ወደፊት እናያለን እና አሁን እናንተ ምን አስተያየት ትሰጡናላችሁ? በዚች ሀገር ላይ ምን ይፈጠር? አሁን ለምሳሌ ኮንሰርት ሲዘጋጅ ክለቦች እንደዚህ አይነት ልምድ አለ እዚህ ሀገር ላይ? ኮንሰርት አሁን ለምሳሌ አንዳንዴ ተጀምሯል። አሁን በነሮፍናን በነምናምን ተጀምሯል። ግን አሁን እናንተ ላይ ደግሞ አንዳንድ ነገርም ጀምራችሁ ነበር አይቻለሁ። ግን በየክለቡ አላያችሁ። ኮንሰርት ሲባል ከኮንሰርቱ በፊት ብዙ ቅድመ ሁኔታ አለ። ፋንቤዝ መገንባት፣ ካራክተር ግንባታ፣ አንድን አርቲስት ሙሉ የሚያደርገው ብዙ ፕሮሰስ አለና ያ ነገር ያለመብዛቱ ችግር ብዬ ማስበው አርቲስቱ ከፈረሱ ጋሪው ቀደመ ይባላል እንደ አባባል አለና ከካራክተሩ ከስራው ከምኑ በላይ ራሱን አለባበሱን ኮንሰርቱን ምናምን ላይ የሚያተኩሩና መጀመሪያ ስራችን ላይ ፎከስ አድርገን ፋንቤዛችንን ገብተን ሰው ጋር በደንብ ጥሩ ስራ እስካቀረብን ድረስ ሰው ተቀባይነት ያገኝና ስራችን እንደነ ሮፍና ምናምን አይነት ትላልቅ ኮንሰርት የሚዘጋጀው ስራችን ሪሌት አድርጎ ነው ኦዲየንስ ጋር ጥሩ ስራ ሰርተን እነሱ ተቀብለውት ኮንሰርት ስትል ያን ስራ ለማየት ይመጣሉ ነው እንጂ ሌላ ምንም አይነት ነገር አይደለም። ስራው ነው ዋናው እነሱ ጋር ሪሌት ማድረግ ያለበትና ስራችን ላይ ፎከስ ካደረግን ድረስ ኮንሰርቱም ክለቡም አሪፍ ይሆናል ብዬ አስባለሁና እኛም እሱ ላይ ፎከስ አድርገን ነው ብዙ ክለብም ኮንሰርት ላይ የማንገኘው። ካራክተራችን ላይ ስራችን ላይ ፎከስ አድርገን ከዛ በኋላ ወደዛኛው እንገባለን ብለን አስበን ነው። ቅደም ተከተላሉ ይደርሳል። የኛ የራሳችን ቅድና ፓዝ አለ አካሄድ። ሁሉም ሰው መንገዱ አንድ ቢሆንም አካሄዱ ይለያያል እና የኛ አካሄድ ያው እስካሁን ድረስ የሚታወቅ ነው። ብዙ ኢቨንት ላይ መድረኮች ላይ መገኘት ብዙም ፍላጎትም አላደረብንም። ስራችንም ቁጭ ተብሎ ሊደመጥ የሚችል እንጂ ብዙ ስቴጅ ላይ ሊሰማ የሚችል አይደለም። ምናልባት ወደፊት ከምንሰራው አልበም ላይ ለስቴጅ የሚሆኑ ስራዎች ይኖራሉ። እርስ በርሳችሁን ተጠያየቁ። አንዳንድ ጥያቄ ከፈለጋችሁ። ጥያቄ አንድ ለኢትዮጵያ ውስጥ ላሉ ሂፕ ሆፕ አርቲስቶች
ወይ እንደኛ አይነት ዘርፍ ውስጥ ላሉ አርቲስቶች ምን ትመክራለህ? ወይ ምን የቤት ስራ እንዳለባቸው ልታስታውሳቸው ትፈልጋለህ? እሺ ብዙ ጊዜ ሂፓፕ አርቲስት እንትን አርቲስት ተብሎ እንትን ባይል ፒስ ነው። አዝን አርቲስት ስናወራ ማይንድ ሴት እውቀት የሆነ አእምሯችን ላይ በሰራነው ልክ ነው ስራችን የሚያምረው እና ከሸማችነት በላይ አምራችነት ቢቀድም ብዬ አስባለሁ። ሁላችንም ስለምንሰራው ስራ አውቀን ብንራመድ የሆነ ማይንድ ሴታችን ላይ ሰርተን የምንሰራውን ስራ አውቀን እስከሰራን ድረስ ስራችን ሳንፈልገው ካራክተር ይሰጠናል። አንድ አርቲስት የሚያደርገው ካራክተር ሲኖረው በስራው መናገር የሚፈልገው ነገር የምር ሲኖር ነው። የሆነ ለማስመሰል ሳይሆን ለምሳሌ ቴዲ ፍቅር ያሸንፋል ሲል የምሩን ገብቷል። አንድ አርቲስት ካራክተር ሲኖረው የምር ማስተላለፍ የሚፈልገው ነገር አለና ሂፓፕ አርቲስትም ሆንክ ዳንሶል አርቲስትም ሆንክ ሀሳብ ማስተላለፊያ መንገድ ናቸው ብዬ ነው የማስበው። ሂፓፕም ዳንሶልም ሁሉም ነገር ሀሳብን ይገልጽልሃል እና ሳንከፋፍል ሂፓፕ አርቲስት ምናምን ሳንል የሆነ በማንበብም ይሆናል በማየትም ሰው በመጠየቅም በብዙ አይነት መልኩ ማይንድ ሴታችን እስከገነባን ድረስ ጥሩ ነገር ማምረት ይቻላል እና እሱኛው ነገር ቢቀድም ጥሩ ነው ብዬ አስባለሁ። አንተስ? እኔ አሁን ቅድም ጥያቄ ላይም ተነስቷል። በስራችሁ ይሄን ያክል ፕሮዲውሰር አለ አርቲስት አለ ምን አለ ተባለው ነገር በዚሁ መልስ ልስጥ። እኛ በስራችን ብለን አናምንም። አብሮ የሚሰሩ ግን በጣም ብዙ ፕሮዲውሰሮች አርቲስቶች ያግዙን ብንልም እንደውም በጣም ይቀለናል። ብዙ አብሮን የሚሰሩም አሉ እና ሌላውም ከኛ ይሄንን ልምድ ቢወስድ አሁን እዛ የምናስበው ደረጃ ለመድረሳችንን የምናስበው እውቅና ለማግኘታችንን ብቻ አይደለም። አሁን እኛ የምናስበው የገነባን ያለ ነው ብዙ ነገር አለ ከስር መሰረቱ ላይ ኢምፓየር እየገነባ ነው እና ይሄ የሆነው አንድ ላይ በመስራታችን በመተባበራችን ነው። እኛ ከነሱ እንማራለን፣ እነሱ ከኛ ይማራሉ። አሁን በትንሹ ቢያንስ ከ10 የሚጠጋ ቢት ፕሮዲውሰር አለ አብሮን የሚሰራ አርቲስቶችም ልክ እንደዛው የየራሳቸውን ፕሮጀክት እየጨረሱ ያሉ፣ እኛም በአቅማችን የምናገዛቸው እነሱም ደግሞ ዊሊንግሊ በሚችሉት ሁሉ እያገዙን ያሉ አሉና ሌላውም ሰው ይሄንን ተሞክሮ ቢያደርገው መተባበር አብሮ መስራት በጣም ትልቅ ጥቅም አለውና አንዱ ማያውቀውን አንዱ ነው የሚነግረው። መስታወት ነው ጓደኛም እና ለቢዝነስ ወይ ለሙዚቃው ፍቅር ብቻ ተብሎ ሲሆን እንደ ወንድማማችነት ታይቶ አብሮ መስራትን ልምድ ቢያደርጉት የተሻለ በተለይ ሂፕ ሆፕ ላይ የተሻለ እንዴት ነው ነገር ይዞ ሊመጡ የሚችሉት ድር ቢያብር አንበሳ ያስር ነውና ሙዚቃ ኢንዱስትሪ ላይ በተለይ ሂፕ ሆፕ ጉድለት አለ። ጉድለቱም ያው ከችሎታ ማነስ የመጣ ብቻ አይመስለኝም። አለመተባበር፣ አብሮ መስራት አለመፍቀድ፣ አለመቻል እሱም አለ። የውጭውን ባህል መከተል ማለት እነሱ ያደረጉት የሚያምር መስሎ ይታየናል። አብዛኛው አርቲስት ሂፕ ሆፕ አርቲስት ላይ የምናየው ድክመት ጥሩዎቹ እንዳሉ ሁሉ መጥፎ ትንሽ ይጎዳል ብዬ የማስበው የሚከተሉት ስልት እነሱ ላይ ያማረው ነው። ለምሳሌ ዝነጣው፣ እከታው፣ ይሄ አለባበሱ፣ ላይፍ ስታይላቸው ይሄ ነው በብዛት ሂፕ ሆፕ አርቲስትን መገለጫው። ኢቨን የሆነ ሰው የነጠረ መንገድ ላይ ከሄደ ኮፍያ ዙሮ ቼን ምን አድርጎ ዲስኩ ጃኬት ምን አድርጎ ከሄደ ራፐሩን ዩት ምናምን ነው የሚባለውና ማህበረሰቡም ራፐርን ሂፕ ሆፕ አርቲስትን የሚያይበት እይታ እንደዛ እስኪሆን ድረስ ተስሏልና እንደዛ ቢሆን የውጮቹን ባንመስል የራሳችን ስታይል ዘንድ ብንመጣ መተባበር ደግሞ በዛ ላይ ብንችል እና የራሳችን ስናብር ነው። ብዙ ጊዜ ስናወራ ጎልደን ኤጅ ምናምን እንለው አይነት ሙዚቃ እንትናል ቦታ አለና ያ ነገር የተፈጠረው ላይክ የነበራቸው መተሳሰብ የነበራቸው መተባበር ምናምን ነው። ስንሰማ ታሪክ ላይ ዜማ ሲሰራ ዜማ ደራሲውን ግጥም ደራሲውን ወስዶ ፍየል ታርዶ ምናምን ጸድ አይነት ኢንቫይሮንመንት ፈጥሮ ነው ያ ነገር ነው ጎልደን ኤጅ የሚባለው ነገር የፈጠረውና እኛም የራሳችን ጎልደን ኤጅ መፍጠር እንችላለን። ያለንበትን ነገር የሆነ የዛሬ 20 ዓመት ምናምን የሆነ የሚታወስ አይነት ዘመን ማድረግ እንችላለንና የራሳችንን ጎልደን ኤጅ እንፍጠርላለሁ በራሴ። እኔስ እናመሰግናለን እንግዲህ አድርጋችሁ ስለጋበዛችሁን። አብረውን እየሰሩ ያሉትን አርቲስቶች በቅርብ ጊዜም ከኛ እኩል ስራ የሚለቁትን በርቱ፣ አብራችሁን ስለሆናችሁም እናመሰግናለን። በኤም ሪከርድስንም ይህን የመሰለ ስቱዲዮም ይህን የመሰለ የፖድካስት ሾውም አቅርቦልን አዘጋጅቶልን እንግዳ ስላደረገና እናመሰግናለን። እኔ ማለት እንፈልገው ለአርቲስትም ለኦዲየንስም የምናደርገውን ነገር እንወቅላለሁ። ስልካችን የምንጠቀምበት ነገር አጠቃቀማችን እንወቅ። የምንሰራውን ስራ እያወቅን እንስራ። የዛኔ እንደ አርት ብቻ ሰው እንደ ሀገርም ትልቅ ነገር አሳረፈን ማለፍ እንችላለን ብዬ አስባለሁ እና እጃችን ላይ ያለውን ነገር በአግባቡ እንጠቀም ማለት ይፈልጋል።
ኧረ ነገር